ቴህራን ከአሜሪካና ከእስራኤል ጋር እያደረገችው ባለው ጦርነት ከመጀመሪያ ድብደባ አንስቶ ሀገሪቱን በተመለከተ የሚመላለስ አንድ ጥያቄ አለ። ማን ነው ሀገሪቱን የሚመራት? መደበኛ በሆነ መልኩ መልሱ ግልጽ ነው። ሞጅታባ ካሜኒ የካቲት 21 2018 ዓ.ም በጦርነቱ የመጀመሪያ ቀን አባታቸው አሊ ካሜኒ ከተገደሉ በኋላ የጠቅላይ መሪነቱን ስፍራ ተረክበዋል። በእስላማዊ ሪፐብሊክ ስርዓት ውስጥ ይህ ስልጣን ወሳኝ ነው። ጠቅላይ መሪው ስለ ማንኛውም ወሳኝ ነገሮች ማለትም ስለ ጦርነት፣ ስለ ሰላምና ስለ ግዛቲቱ ስትራቴጂካዊ አቅጣጫ የመጨረሻው ይሁንታ ሰጪ ነው። በተግባር ግን ይህ ምስል የበለጠ ደብዛዛ ነው። ዶናልድ ትራምፕ የኢራንን አመራር የተፍረከረከ ሲሉ ገልጸውታል። አሜሪካም ቴህራን የተደራጀ ሀሳብ እንድታቀርብ እየተጠበቀች መሆኑን ጠቁመዋል። የኢራን መሪዎች ሐሙስ ምሽት ኢራን ውስጥ ለዘብተኛ ወይም ወግ አጥባቂ የሚባል ነገር የለም፣ አንድ ነገር ብቻ ነበር፣ አንድ አካሄድ የሚል መልእክት ሲልኩ ወደ ኢራናውያን ሞባይል ስልክ ሲደውሉ አንድነት በእርግጠኝነት በአእምሯቸው ውስጥ ነበር ተብሏል። የማይታየው መሪ ሞጅታባ ካሜኒ ስልጣን ከተረከቡበት ጊዜ ጀምሮ በአደባባይ ታይቶ አይታወቁም። የሆርሙዞች መጥ እንደተዘጋ እንደሚቆይ የተናገሩበትን ጨምሮ ጥቂት የጽሁፍ መግለጫዎችን ከመስጠት ባለፈ የዕለት ተዕለት ቁጥጥራቸውን በተመለከተ ቀጥተኛ ማስረጃ የለም። የኢራን ባለስልጣናት በመጀመሪያዎቹ ጥቃት ጉዳት እንደደረሰባቸው ቢናገሩም ከዚህ በላይ መረጃ መስጠት አይፈልጉም። ኒውዮርክ ታይምስ የኢራን ምንጮችን ጠቅሶ በዚህ ሳምንት እንደዘገበው ፊታቸው ላይ ብዙ ጉዳቶች አጋጥሟቸው ሊሆን ይችላል። ይህም መናገርን አዳጋች አድርጎባቸው እንደሚሆን ገምቷል። ፊት ለፊት አለመታየታቸው ብዙ ነገር ያጎላል። በኢራን የፖለቲካ ስርዓት ውስጥ ስልጣን ተቀዳሚ ብቻ ሳይሆን ተተግባሪ ተከዋኝም ነው። ሟቹ አሊ ካሜኒ ዓላማቸውን እና ፍላጎታቸውን በንግግሮቻቸው በተመጠኑ እንቅስቃሴዎቻቸውና በክፍፍሎቻቸው መካከል በሚኖራቸው አሸማጋይነት አሳይተዋል። ያ ምልክት አሁን በአብዛኛው ጠፍቷል። ውጤቱም በትርጉም ላይ ክፍተት ፈጥሯል። አንዳንዶች ሞጅታባ ካሜኒ ወደ መሪነት የመጡት ጦርነቱ እንደተጀመረ በመሆኑ የራሳቸውን ስልጣንና ቁጥጥር ለመገንባት ጊዜ አላገኙም ሲሉ ይከራከራሉ። ሌሎች ደግሞ ስለ ጉዳቱ የወጡ ዘገባዎችን በመጠቆም ስርዓቱን በንቃት ማስተዳደር ስለመቻላቸው ይጠይቃሉ። ያም ሆነ ይህ ውሳኔ መስጠት ከጦርነቱ በፊት ከነበረው ባነሰ መልኩ ማዕከላዊ የሆነ ይመስላል። ሲፈለጉ ብቻ ክፍት የሚሆኑት የዲፕሎማሲ በሮች። በወረቀት ላይ ዲፕሎማሲው ከመንግስት ጎን ነው። የውጭ ጉዳይ ሚኒስትር አባስ አራክቺ በኢራን ፕሬዚዳንት ማሱድ ፔዜሽኪያን ስር በመሆን ከአሜሪካ ጋር በሚደረገው ውይይት ቴህራንን መወከላቸውን ቀጥሏል። ነገር ግን ሁለቱም የድርድሩን አቅጣጫ መልክ የሚያስይዝ ስልታዊ አካሄድ እየነደፉ አይመስሉም። የኢራን ልዑካን ቡድን የሚመራው በፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በመሆኑ ስልጣናቸው የበለጠ ጥያቄ ውስጥ ገብቷል። የአራክቺ ሚና አቅጣጫ ከመስጠት ይልቅ ማስፈጸም ይመስላል። ሆርሙዝ የሚከፈትበት ንም ሆነ የሚዘጋበትን በተመለከተ የተናገሯቸው በአጭር ጊዜ ውስጥ ተቀይሯል። የመጀመሪያ በባህር መስመሩ ላይ የትራንስፖርት እንቅስቃሴው እንደቀጠለ መሆኑን ቢናገሩም ይህ ግን በፍጥነት ተቀልብሷል። ይህም ዲፕሎማሲያዊ መስመር በወታደራዊ ውሳኔዎች ላይ ቁጥጥር እንደሌለው በጨረፍታ ያሳያል። ፔዜሽኪያን ግን በግልጽ ሳያሳዩ ራሳቸውን ከአገዛዙ ሰፊ አቅጣጫ ጋር አስተካክለዋል። በአንጻራዊ ሁኔታ ለዘብተኛ እንደሆኑ ስለሚቆጠር እስካሁን ድረስ የራሳቸው ገለልተኛ መስመር በማስመር ጫና ከማድረግ ተቆጥበዋል። በኢስላማባድ ከአሜሪካ ጋር ይደረጋል ተብሎ የነበረው ሁለተኛው ዙር ድርድር ጉዳዩን የበለጠ ያጠናክራል። የዲፕሎማሲ በሮች ክፍት ቢሆኑም እንኳ ስርዓቱ ያንን ለማክበር ወይንም ለመታዘዝ ፍቃደኛ አይመስልም። እየሰፋ የመጣው የወታደሩ ሚና። የሆርሙዞች መጠን መቆጣጠር የኢራን የመደራደሪያ አቅም ምንጭ ነው። ነገር ግን ወሽመጡን ለመዝጋት የሚተላለፉ ውሳኔዎችን የሚሰጡት በዲፕሎማሲ ቡድን ሳይሆን በአህመድ ቫሂድ በሚመራው እስላማዊ አብዮታዊ ዘብ ነው። ይህም እውነተኛ ኃይልን ከጀርባ ሆነው አመራሩን በሚዘውሩ ተዋናዮች እጅ ውስጥ መሆኑን ያመላክታል። ከቀደሙት ቀውሶች በተለየ እነዚህ ወሳኝ እርምጃዎች በግልጽ በማን እንደሚተላለፉ ለማወቅ የሚቻልበት መንገድ የለም። በምትኩ በተደጋጋሚ የሚስተዋለው በመጀመሪያ እርምጃ መውሰድ በኋላ ምልክቶችን ማስተላለፍ የሚለው ሲሆን ይህም ቢሆን ሁልጊዜ ወጥነት የለውም። በተግባር የሆርሙዝን ወሽመጥ መዝጋት ወይም በባህረ ሰላጤ ውስጥ ያሉ ኢላማዎችን ማጥቃት የአብዮታዊ ዘቡ ኃላፊነት ሲሆን
ይህም የቆሱን ፍጥነት ይወስናል። ፖለቲካዊና ዲፕሎማሲያዊ ምሰሶዎች ብዙውን ጊዜ ከመምራት ይልቅ የሚከተሉ ናቸው። ይህ ማለት በመንግስት የተለያየ የአስተዳደር እርከኖች ውስጥ መፍረክረክ አለ ማለት አይደለም። ነገር ግን ግልጽ የሆነ የፖለቲካ ጣልቃ ገብነት በሌለበት ጊዜ የአብዮታዊ ዘቡ የአሰራር ነጻነት ቢያንስ ለጊዜው እየሰፋ መምጣቱን ይጠቁማል። ወደፊት የሚመጡት ጋሊባፍ መሐመድ ባገር ጋሊባፍ ሀገሪቱ እንዲህ ትርምስምሷ በወጣበት ወቅት በመካከል ተገኝተዋል። ጋሊባፍ አሁን የፓርላማ አፈጉባኤ ቢሆኑም ከዚህ በፊት የአብዮታዊ ዘቡ አዛዥ ነበሩ። በዚህ ከአሜሪካና እስራኤል ጋር አገራቸው በምታደርገው ጦርነት ውስጥ በጉልህ የሚታዩ ባለስልጣናት መካከል ናቸው። የኢራንን ተደራዳሪ ልዑክ የሚመሩ ሲሆን የሀገራቸውን ጥቅም ለህዝቡ ይፋ የሚያደርጉ አንዳንዴ ጦርነቱን በርዕዮተ ዓለም ሳይሆን በተግባር የሚያስረዱ ናቸው። በፓርላማ ውስጥም ሆነ በወግ አጥባቂ ቡድኖች መካከል ሀገሪቱ ከአሜሪካ ጋር በአንድ ጠረጴዛ ዙሪያ ለድርድር መቀመጧ የማይዋጣላቸው ሰዎች ቁጥር ቀላል የሚባል አይደለም። አክራሪ ቡድኖች የሚያስተላልፏቸው መልእክቶች ከጊዜ ወደ ጊዜ እየጎሉ መጥተዋል። በሀገሪቱ መገናኛ ብዙኃንና በይፋ በሚደረጉ ቅስቀሳዎች ለድርድር መቀመጥ በሀገሪቱ ጠላቶች ፊት ደካማ መሆን ነው የሚሉ ንግግሮች እየተደመጡ ነው። ስለዚህ ጋሊባፍ ያሉበት ሁኔታ ግልጽ አይደለም። ጠቃሚ እርምጃዎችን በመውሰድ በድርድር በመሳተፍ ሆነ መልእክቶችን ለህዝቡ በማስተላለፍ ረገድ ከፊት ቢታዩም ነገር ግን በዚህ ረገድ ለመቀጠል ሙሉ ይፋዊ ስልጣን አላቸው ወይ የሚለው አይታወቅም። እርምጃዎቻቸው ከሞጅታባ ካሜኒ ፍላጎት ጋር የተጣጣመ መሆኑን ቢናገሩም ነገር ግን አሁንም በቀጥታ በትብብር ስለመታሰራቸው የሚያሳይ ተጨባጭ መረጃ የለም። ከላይ የሚወጡ ትዕዛዞች ላይ የተመሰረተ ስርዓት ውስጥ ያለው አሻሚነት ግልጽ ነው። እንደሚባለው አንድነት አለ ወይ የሚለው ትልቁ ጥያቄ ነው። እነዚህ ሁኔታዎች ሁሉ ከግምት ውስጥ ሲገቡ ስርዓቱ እየተሰራ መሆኑን ይናገራሉ። ነገር ግን እየተመራ ያለው በተቀናጀ መልኩ አለመሆኑንም ያሳብቃሉ። የጠቅላይ መሪ ስልጣን አለ፣ ነገር ግን በግልጽ ተግባር ላይ አይውልም። ስርዓቱ ፕሬዚዳንቱ ከስርዓቱ ጋር እጅና ጓንት ናቸው፣ ነገር ግን አመራር አይሰጡም። ዲፕሎማሲ አለ፣ ግን ወሳኝ አይደለም። ንግግሮችና ድርድሮች እየተካሄዱ ነው፣ ነገር ግን ግልጽ ውጤት አያመጡም። ወታደሩ ቁልፍ መደራደሪያዎች ይይዛል፣ ነገር ግን በግልጽ የሚታይ መሪ የለውም። የፖለቲካ ሰዎች ወደፊት ሲመጡ ይታያል፣ ነገር ግን ቅቡልነት ላይ ጥያቄ ይነሳል። ይህ መፈራረስ አይደለም። እስላማዊ ሪፐብሊክ አሁንም እንደቀጠለ ነው፣ ነገር ግን የበለጠ ስውር የሆነ ነገር መኖሩን ይጠቁማል። ስርዓቱ የሆርሙዞች መጠን መዝጋት የመሰሉ ቁልፍ መደራደሪያዎች በእጁ ናቸው፣ ነገር ግን በተለይ ሁኔታዎች የሚከራከሩበት ወቅት ይህንን አቅሙን በግልጽና በውጤታማ እቅድ ለመምራት ሲውተረተር ይስተዋላል። አሁንም በብዙ ግርግሮችና እርምጃ ሊወሰድ ይችላል። አሁንም በብዙ ግንባሮች ላይ እርምጃ ሊወሰድ ይችላል። ነገር ግን ወደ ራሱ የስልጣን ማዕከላት ግልጽ አቅጣጫ ለመስጠት ይቸገራል። በኢራን የፖለቲካ ስርዓት ውስጥ ምልክት መሆን ወጥነት የሚጠበቅበት አንዱ መንገድ ነው። ለጊዜው ስርዓቱ ቁጥጥርን በማድረግ ረገድም ሆነ እየጨመረ በሚመጣ ጫና ውስጥ ባለመከፋፈል የተረጋጋ ነው። ነገር ግን ከጊዜ ወደ ጊዜ አንድነት እየተተገበረ ነው ወይስ እንዲሁ በአፍ ብቻ የሚነገር የሚለውን ጥያቄ ያስነሳል።